ዲቪ የተጀመረበት ምክንያት አብዛኞቻችን እንደምናስበው አይደለም። ለመሆኑ እንዴት ተጀመረ? በዚህ ቪዲዮ ነግራችኋለሁ። ሚሊዮኖች በየዓመቱ አሜሪካ ለመግባት ዲቪ ይሞላሉ። በጣም የሚገርመው ነገር ግን ዲቪ ፕሮግራም የተጀመረው ለዓለም አቀፍ ሕዝብ ተብሎ አልነበረም። ታዲያ ይህ ፕሮግራም የተጠነሰሰው የአንድ ማህበረሰብ ቡድን በህጋዊ መንገድ ወደ አሜሪካን ለማስኮብለል ነበር። ዛሬ በዚህ ቪዲዮ ዲቪ የተጀመረበት ትክክለኛው ምክንያትና እስካሁን እንዴት ሳይቆም መቆየት እንደቻለ እነግራችኋለሁ። ድንገተኛ የዲቪ አጀማመር በ1980ዎቹ የአሜሪካ የስደተኞች ህግ ኢሚግሬሽን ለው ወደ አሜሪካ ምድር እንዲመጣ እንዲሁም ደግሞ እንዲኖር የሚፈቀድለት በሀገሪቷ የሚኖር ዘመድ ላለው ሰው ብቻ ነበር። ይህ ማለት በወቅቱ ከተለያዩ ዓለማት ተሰደው ወደ አሜሪካ ሲገቡ የነበሩ ዜጎች ለምሳሌ እንደ አየርላንዶች ምንም አይነት ህጋዊ ማዕቀፍ አልነበራቸውም ማለት ነው። 1980ዎቹ አየርላንድ በኢኮኖሚ ኃይለኛ ማዕበል ስትመታ ብዙ አየርላንዳውያን ወደ አሜሪካ መጎረፍ ጀመሩ። ይህ ያልተጠበቀ የስደተኛ ብዛት በአሜሪካ የመኖሪያ ፍቃድ ያሟሉ እንደሆነ የአሜሪካ መንግስት መጠየቅ ጀመረ። ፈጥነውም የአየርላንድ ዝርያ ያላቸው አሜሪካውያን ህግ አውጪዎች በአሜሪካ ምክር ቤት ላይ ጫናና ጉትጎታ ጀመሩ። የኋላ ኋላ ድካማቸው ፍሬ አፍርቶ አየርላንዳውያን ስደተኞች የመኖሪያ ፍቃድ አግኝተው እፎይ ማለት ጀመሩ። ይህ ተከትሎ ዲቪ ሎተሪ የሚለው ጽንሰ ሐሳብ ብቅ ማለት ጀመረ። የመጀመሪያ ሙከራዎች ዲቪ ሎተሪ ከመምጣቱ በፊት የአሜሪካ ምክር ቤት ኤንፒ 5 እና ኦፒ 1 የሚባሉ በጊዜያዊነት የሚያገለግሉ የዕጣ ፕሮግራሞች እንደ ሙከራ አስተዋውቆ ነበር። እነዚህ ሙከራዎች አሜሪካ ኑሯት የማያውቀውን በገንዘብ በዘመድ እንዲሁም በልዩ ልዩ ሙያ ያልተካኑ የዓለም ዜጎች እድል የፈጠረ ዲቪ ሎተሪ ይዞ ከቻለ። ከዛም በኋላ ማርሽ የቀየረው ክስተት የስደተኞች ህግ 1990 ነበረ። 1990 በአሜሪካ ምድር የስደተኞች ዕጣ ፈንታ በጣም የቀየረ ክስተት ተፈጠረ። የአሜሪካ ምክር ቤት የስደተኞች ደንብ በ1990 የ10 ዓመታት ትልቁ ለውጥ ወለደ። በዚህ ህግ መሰረት ቋሚ 55,000 ዜጎች ከተለያዩ ሀገራት የዲቪ መርሃ ግብር ዕጣ ደርሷቸው የተስፋይቱ ምድር the land of opportunity እንዲደርሱ ኮታ ጸደቀ ማለት ነው። እንደምታውቁት በየዓመቱ 55,000 ዜጎች ናቸው ወደ አሜሪካ በዲቪ አማካኝነት ወይም እድል ዕጣ ደርሷቸው ወደ አሜሪካ እንዲገቡ እድል ወይም ኮታ የጸደቀላቸው ማለት ነው። ይህ ደግሞ የአሜሪካ ብዝሃነትና ስደተኞች እንደ ሀገራቸው ምናልባትም ከአንዳንድ ሀገራት የበለጠ ሰላምና እፎይታ ያለባት ሀገር እንደሆነች ይታወቃል። ከነ ብዙ ችግሯ ማለት ነው። ለዓለም ህዝብም እንደ መጠጊያና ለመባልም በቅታለች። እስከ 1980ዎቹ መጨረሻ አብዛኞቹ ስደተኞች አሜሪካ የሚመጡት ከጥቂት ሀገራት ብቻ ነበር። የኋላ ኋላ የአሜሪካ ህግ አርቃቂዎች በታሪክ ትንሽ ስደተኛ ቁጥር ያለባቸው የዓለም ሀገራት በተለይ ከአህጉረ አፍሪካ፣ ምዕራብ አውሮፓና እንዲሁም ደግሞ አህጉረ ኤዥያ ክፍል የሚያካትት ስርዓት ዘረጉ ማለት ነው። እና ስለዚህ ዲቪ መርሃ ግብር ብዙ ስደተኛ ወደ አሜሪካ የሚፈልስባት ሀገርና ትንንሽ ፍልሰት ያለባቸው ሀገራት እንግዲህ ያመጣጠነ ወይም ደግሞ እድል ላይ ያተኮረ ፕሮግራም ወይም መርሃ ግብር ነበረ። የመጀመሪያ ዘመናዊ ሎተሪ እንግዲህ የጀመረው በ1995 በጀት ዓመት ነበረ። ምላሹ በጣም ትልቅ ነበረ። በዓለም አቀፍ ደረጃ ሚሊዮኖች ከጋና፣ ከኢትዮጵያ፣ ከኔፓል፣ አልባኒያ እንዲሁም ደግሞ ኡዝቤኪስታን እውነተኛውና ታማኙን የአሜሪካ ምድር የመግቢያ ዘዴ አድርገው ይጠቀሙበት ነበረ ማለት ነው። ይሄ ሎተሪ ማለት ነው። በተለያዩ ዓመታት በተለያየ አጋጣሚዎች እንግዲህ ባለስልጣናት ዲቪ ፕሮግራም ለማስቆም ብዙ ሙከራ አድርገዋል። ነገር ግን እንግዲህ ይሄ ዲቪ ፕሮግራም በአሜሪካ ስደተኞች ህግ የጸደቀ እንደሆነ ይታወቃል። 1990 በጸደቀው ደንብ መሰረት እንግዲህ ምክር ቤቱ ነው ፕሬዚዳንት ወይም ምናምን አይደለም እንግዲህ እንዲፈርስ እዚህ ዲቪ ፕሮግራም እንዲቀር የሚያደርገው ፕሬዚዳንት አይደለም። ስለዚህ ምክር ቤቶች ናቸው። ምክር ቤቱ ደግሞ የህግ አውጪዎች አባላት ያሉበት ነው። እንዲሁም አሜሪካ ህብረ ብዝሃነት ያለበት ሀገር እንደመሆኗ መጠን ይሄ ህብረ ብዝሃነቱን ደግሞ ማስቀጠል ይፈልጋሉ። እንደገና ከምክር ቤቱ የተውጣጡ የህግ አውጪዎች አባላትም ስላሉበት ይህ ህግ ማፍረስም አይችሉም ማለት ነው። ስለዚህ በዚህ ዓመት 2027 የዲቪ ፕሮግራም በጣም እንደዘገየ ለ2 ወር ያህል በጣም እንደዘገየ ይታወቃል። እንግዲህ በመጠባበቅ እንገኛለን። ቀጣይ እንደሚጀምር ተስፋ እናደርጋለን። መልካም ጊዜ እንዲሆንላችሁ እመኛለሁ።